ወስ ጉድ ኤቭሪዋን ዛሬ ደግሞ ፈኒ የምላቸውን 5 ሙቪዎች ለእናንተ ሪኮመንድ አደርጋለሁ። የመጀመሪያው ቫኬሽን ነው። ይህ 2015 ላይ የወጣ ሙቪ ሲሆን ወደ 1 ሰዓት ከ39 የሚረዝም በጣም ፈኒ የሆነ ፊልም ነው ማለት ነው። ሁለት እናትና አባት እንዲሁም ሁለት ልጆቻቸው ጋር ሮድ ትሪፕ የሚያደርጉበት ሲያደርጉ ያለውን ሁኔታ የሚያሳየን ፊልም ነው። ኢትስ ሶ ፈኒ ካላያችሁት you definitely have to watch it. The second movie is We're the Millers. ይሄም የ2013 ሙቪ ነው። የአንድ ሰዓት ከ58 ደቂቃ ፊልም ነው። በጣም ነው የሚያስቀው። እነዚህ ቤተሰብ ያልሆኑ ሰዎች ግን ለሆነ አላማ ሲሉ የተሰባሰቡ ሰዎች ሆነው መንገዳቸው ላይ እንዴት ቻሌንጆችን እንደሚያልፉና ምን እንደሚያጋጥማቸው የሚያሳይ ሙቪ ነው። ኢትስ ሶ ፈኒ ቅዳሜ ቀን or any type of day ኩዊክ ላፍ የምትፈልጉ ከሆነ this movie is for you. The third one is She's the Man. ይሄ በጣም አሜዚንግ የሆነ ሙቪ ነው። ቆየት ያለ የ2006 ሙቪ ነው። እቺ እግር ኳስን በጣም መጫወት የምትወድ ሴት እንዴት ብላ ወንድ መስላ የወንዶች ካፕ ውስጥ ገባ እግር ኳስን እንደምትጫወት ያሳየናል። ኢትስ ሶ ፈኒ ኢትስ አ ቬሪ ፈኒ ሙቪ you guys should definitely watch it. ብዙም ረጅም ሙቪ አይደለም። watch it. ይህንን እንኳን የማያውቀው ሰው አለ ብዬ አላስብም። ደ ሃንጎቨር 2009 የወጣ ሙቪ ነው። ደ ሃንጎቨር ዋን ኦነስትሊ ሚ ፐርሰናሊ በጣም ጸዴ ከምላቸው ፊልሞች ውስጥ ነው። ደ ሃንጎቨር ዋንን 2009 የወጣ ሙቪ ዋች ኢት ኢትስ ሶ ፈኒ ሊትራሊ ምንም አይነት ኮንቴክስት አያስፈልጋችሁም። ጀስት ጎ ኤንድ ዋች ኢት። ኤንድ ላስት በት ናት ሊስት ረሽ አወር ማይኖ የቆየ ነው 1998 ግን ኢትስ ሶ ፈኒ ሊስት ውስጥ መካተት አለበት ብዬ ስላሰብኩ ነው ይህንን ሙቪ ያካተትኩት። you guys have to definitely go and watch it. ካያችሁት በኋላ ምን እንደሚመስላችሁ ትነግሩኛላችሁ። ኢትስ ሶ ፈኒ። የዛሬ ያዘጋጀሁላችሁ ሙቪዎች እነዚህ ናቸው። ቀጣይ እንዳስገባ የምትፈልጉት ሙቪ ካለ ራይት ሚ ኢን ዘ ኮመንትስ። ቴንክ ዩ